24 ሰዓት አቅፍ ያስረክባለሁ ሳታሸንፍ አሁን ባላደራ አባደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው ይሄ መታወቅ አለበት ምክንያቱም አብራህ ያልኩት አንተ ስላለ ነው እንጂ አንተ ብቻ መከታ አይደለም ምክንያቱም ለምሳሌ አዲስ አበባ የሆነ ሺ ሰብስቦ ባላደራ ካለ ኦሮሚያን በቃ ይሄ ኦዲፒ የሚባል የኛ መንግስት አይደለም ፍላጎታችን ይሄን አይደለም ባላደራ ነው ተገንጥለናል ካለ ኢትዮጵያ አትኖርም እንደዚህ አይነት ድራማ ያስፈልገንም አንድ አመት ነው ምርጫ አይቀረው ፖለቲካ አቋም ያለው ሰው ቢፈልግ በግሉ ቢፈልግ በፓርቲ ይፈልገውን አድርጎ ካሸነፈ ምንም ጥርጥር የለውም ከዛ ውጭ ያለው ዝም ብሎ ግን የሚዲያ ደቦ ወደማን ፈልገው ጫወታ ስለሚያስገባን ጥንቃቄ ያስፈልገዋል የአዲስ አበባ ነዋሪዎች ከየትኛውም ብሔር ብትሆኑ አሁን ያለው መንግስት መልካም ነገር ሲሰራ ደግፉት መልካም ነገር ካልሰራ ንቀፉት ነቅፋችሁት ማረም ካልቻለ በድምጽ በምርጫ ጣሉት ከዛ ውጭ ያለ ድራማ ተገቢ አይደለም ወደማን ፈልገው ነገር ያስገባናል ፕላስ የአዲስ አበባ ሰላምና ነጻነት ኦሮሚያም ሰላም ከሆነች አማራም ሰላም ከሆነ ደቡብ ትግራይም ሰላም ከሆኑ እንጂ አዲስ አበባ ብቻዋን የሆነ አምባሳደሮች ሹማ የሰላም ባለቤት መሆን አትችልም ምክንያቱም እዚህ ቡራዩ የሚባል አለ ሰበታ ሱሉልታውና የሚባል ነገር አለ በጋራ ነው ሰላም የሚያስፈልገው እንጂ አንድ ሰፈር ሰላም አንድ ሰፈር ጦርነት መሆን የለበትም እና ትንሽ ዋይዝ ሆኖ ማየት ያስፈልጋል እንደዚህ አይነት ነገር ለምንድነው ትግስት የበዛው እስር ሰለቸ ግድያ ሰለቸ ትንሽ መሸከም ስለሚሻል ኢትዮጵያ የሚያፈርስ ከሆነ ግን እሱ ቢሆን አይቀርም እሱም ቢሆን ወደዛ ድረስ የሚሄድ መሆኑን በግልጽ ማወቅ ያስፈልጋል ከኢኮኖሚ አንፃር